368 ዩሮን አላኩልኝም እስካሁን ምን ያህል ሰዓትና ቀን እንደሚፈጅ አላቅም አፕሊኬሽኑን ቼክ እያደረኩት ነው የባለፈውን ግን 32 ሆኖ ነበር የላኩት ስለተሙ አፕሊኬሽን the last update ዛሬ በዚህ ቪዲዮ አጋራችኋለሁ የመጨረሻ withdraw የማደርገውንም ገንዘብ አሳያችኋለሁ ማለት ነው እንግዲህ ስለተሙ ያለኝ የመጨረሻ ድምዳሜን ሳካፍላችሁ አፕሊኬሽኑ ይሰራል ሰዎችን በመታጋሩ ሰዓት ሰዎችን አፊሊየት ፕሮግራም ውስጥ ጆይን እንዲያደርጉ በመታደርጉ ሰዓት ላይ የሚሰጣቸው የኮሚሽን ታይፖች አሉ ባለፈው ቪዲዮ ብዙ የተለያዩ የገቢ አይነቶችን የምትሰሩበትን 4-5 አይነት ነገሮችም ውስጥ ላይ ታገኙበታላችሁ ከዛ ውስጥ የሆነውን ግን በኢንቫይት አፊሊየት በሚለው ባለፈው 232 ዩሮ ዊዝድሮ ሳረጋ ሳይቻችሁ ነበር ዛሬ ደግሞ እስካሁን ድረስ የሰራውትን 386 ዩሮ ከ97 ሳንቲም withdraw አድርጌ አሳያችኋለሁ ማለት ነው እናንተም ትክክለኛ ኮንተንት ላላቸውና ከ1000 ተከታይ በላይ ያላቸው ኢንፍሉዌንሰሮች ጆይን ካረጉ ኦፍ ኮርስ ያላቸውን የኮንተንት ታይፕ ለተሙ ይመጥናል አይመጥንም ያላቸውን የፎሎወር ቁጥር ካዩ በኋላ ገንዘቡን እናንተም እንድትሰሩ ያደርጋችኋል ማለት ነው ባዮ ላይ ሊንክ አለ በዛ ሬጂስተር አድርጋችሁ እናንተም የምታውቋቸው ከኢትዮጵያ ውጪ የሚኖሩ 82 ሀገራቶች ይሰራል እነዚህ ሀገራቶች ለሚኖሩ ቤተሰቦቻችሁ አጋርታችሁ ዘሴም አማውንት መስራት ትችላላችሁ ይሄ ዘ ላስት ቪዲዮ ነው እንግዲህ ዊዝድሮ እያደረግን እኔ ማለት ነው እንደምታዩት ዳሽቦርድ ላይ ልክ ስገባ ኦን ሆልድ የሆነ 4648 ከ44 ሳንቲም አለ ከዚህ ውስጥ እንግዲህ እንዳልኳችሁ ኮንተንታቸው የፎሎወር መጠናቸው ትክክለኛ ናቸው ያሉበት ሀገር እየተጣራ ወደ አቬለብል earning እየተሻገረ ይሄዳል ማለት ነው ካጠገቡ እንደምታዩት withdraw 32 ዩሮ የሚለው ባለፈው የወጣ ነው አሁን ይሄ 386 withdraw ሳደርገው እዛ ላይ የሚገባ ይሆናል ማለት ነው withdraw የሚለውን እጫናለሁ ከዛ በኋላ ያገናኘሁት የፔፓል አድራሻ ነበረ ከዚህ በፊት ባለፈውን ሳወጣ ከዛ ቀጥታ አካውንቱን withdraw የሚለውን ነው ምጫነው እንደምታዩት withdraw request submitted ብሎኛል የተወሰኑ ታይሞች በኋላ ፕሮሰስ አድርጎ ወደ ፔፓል አካውንት ያስገባልኛል ማለት ነው ፔፓል አካውንት ላይ የገባውን ደግሞ 386 ከ97 ዩሮ እዚህ ጋር በስክሪንሾት ማስገባላችሁ ይሆናል 368 ዩሮን አላኩልኝም እስካሁን ምን ያህል ሰዓትና ቀን እንደሚፈጅ አላቅም አፕሊኬሽኑን ቼክ እያደረኩት ነው የባለፈውን ግን 32 ሆኖ ነበር የላኩት እንደገባልኝ ግን እዚህ ጋር ስለማስገባላችሁ ቼክ ታደርጉታላችሁ ማለት ነው እርግጠኛ ነኝ መግባቱ አይቀርም ፔፓል አፕሊኬሽን ውስጥ ድጋሚ ገብቼ ቼክ ላድርገው 40 ደቂቃ ሆኖኛል አንድ ጊዜ ሪፍሬሽ እናድርገው እንደምትጠጥ ሪፍሬሽ አድርገው ገብቷል 386 ከ97 ልካውልኛል ማለት ነው እኔ ነኝ የዘገየሁት እንጂ እነሱ 11 ሰዓት ከ5 ከ4 ደቂቃ በኋላ የላኩት ከክሊክ ዩሳሚ ጋር በቀጣይ ቪዲዮ እንገናኛለን see you in the next video